አማራን እዚህ ቦታ አስጨፈጨፈ፣ እዚህ ቦታ አዞ ሰራዊቱን እንዲጨፈጭፉ አረገ የሚለው ወሬ ነው። ማዘዝ ይችሉ ነበር ይዛኔ። ይሄንን ወሬ ያስወሩት የህወሓት ሰዎችና ከነሱ ጋራ ይሰሩ በአዴን ውስጥ የነበሩ እኔን የሚቃወሙ ሰዎች ናቸው። አንድ ይሄ ነው። ሁለተኛ እንደው አስጨፈጨፈ የሚለውን ነገር እንኳን ወስደን በዛን ጊዜ እኔ ህዝቡን ምንድነው የሚጠሯቸው ቦታዎች አሉ። ጉራ አርሲ ውስጥ አርባ ጉጉና በደል ነው። እዛ ነው አስጨፈጨፈ ነው። ሰራዊቱን አዝጄ ላስጨፈጭፍ የምችልበት ስልጣን ነበረኝ፣ ቦታስ ነበረኝ ወይ ነው ጥያቄ። እኔ በዛን ጊዜ አንደኛ መከላከያ ሚኒስትርም አልነበረም። ሰራዊቱን የማዝበት ምንም ቀጥተኛ ስልጣን አልነበረኝም። ኤታማዦር አልነበርኩም። ሰራዊቱን የማሰማራበት ስልጣን አልነበረኝም። እኔ ዘልዬ መከላከያ ሚኒስትሩ እያለ ኤታማዦሩ እያለ ላዝም አልችልም ነበር። ልዘዝ ብልም አይቀበሉም የኔን ስልጣን። ለምን? ምክንያቱም የጦር ኃይሎች ጠቅላይ አዛዥ እኔ ሳልሆን ፕሬዝዳንት መለስ ነበሩ። በጊዜ ጦር ኃይሎች የሚታዘዘው በአቶ መለስ ነው። በህግም በነበረው ህግም በተግባርም ለምሳሌ አቶ ስዬ መከላከያ ሚኒስቴር ነበሩ። ያን ጊዜ ቀጥታ ከአቶ መለስ ጋር ነው ግንኙነታቸው። ጠቅላይ ኤታማዦር ሹሙ ትእዛዝ ሲሰጡም አቶ መለስ ናቸው የሚሰጡት። እኔ ልስጥ ብል እንኳን አልችልም። ሄደ አርባ ጉጉ ሰራዊትህን እዘዝና ጨፍጭፍ ብል እንኳን አልችልም። እነሱም የኔን ትእዛዝ አይቀበሉም። ያ ስልጣን ባልነበረኝ ሁኔታ እንዴት አድርጌ ነው አዝዤ የማስጨፈጭፈው? አንድ ነገር ነው። ስለዚህ ከዚህ አንጻር እንኳን ውሸት ነው። ይሄንን ማንም ሊያየው የሚችለው ጉዳይ ነው። ይሄ ማለት እዛ መንግስት ውስጥ ስለነበርኩ በዛን ጊዜ እኔ እስከነበርኩበት 5 ዓመታት ጊዜ ውስጥ ያ መንግስት ሰራው፣ የኢህአዴግ መንግስት ሰራው፣ ፈጸመው የሚባል ማንኛውም አይነት በደል እንደ አካል አልጠየቅም ማለት ግን አይደለም። ምክንያቱም የዛ አካል ነበር። እኔ በቀጥታ ባላረገውም ባላዝም፣ ነገር ግን ኢህአዴግ በነዛ 5 ዓመት ውስጥ በተደረገው ነገር እኔ ራሴ አካል ነበርኩ። እኔ ራሴ ተጠያቂ ነበርኩ። ለዛም ገና እስር ቤት እያለው የኢትዮጵያን ሕዝብ ይቅርታ ጠይቄያለሁ። በግሌ ግን የትኛውንም ሰራዊት አዝዤ አላስጨፈጨፍኩም፣ አልችልምም ነበር፣ ስልጣኑም አልነበር።